በስመ ሥላሴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልብ አምላክ የቅዱስ ዳዊት መዝሙር። መዝሙረ ዳዊት መዝሙር ምዕራፍ 106 ቸር ነውና ምሕረቱ ለዘለዓለም ነውና እግዚአብሔር አመስግኑ። እግዚአብሔር ያዳናቸው ከጠላታቸው እጅን ያዳናቸው ይናገሩ። ከምስራቅ እስከ ምዕራብ ከሰሜን ባህር ያገሩ ሰበሰባቸው። ውሃ በሌለበትን ምድረ በዳ ተቀዘበዙ። የሚኖርበትን ከተማ መንገድን አላገኙም። ተራቡ ተጠሙም፣ ነፍሳቸው በውስጣቸውም አለቀች። በተጨነቁ ጊዜ ወደ እግዚአብሔር ጮኹ፣ ከመከራቸው አዳናቸው። ወደሚኖሩበትን ከተማ ይሄዱ ዘንድን የቀና መንገድ መራቸው። ለሰው ልጆችን ስላደረገው ተአምራትን ስለ ምሕረቱ እግዚአብሔር ያመሰግኑ። የተራባቸው ነፍስን አጠግበዋልና የተራቆታችሁንም ነፍስን በበረከትን ሞልተዋልና። በጨለማ በሞት ጥላ የተቀመጡ በችግር በብረትን የታሰሩ የእግዚአብሔር ቃል ስለ አመፁ የልዑል ምክር ስለናቁ ልባቸው በድካም ተዋረደ። ታሞም የሚያደርጋቸው አጡ። በተጨነቁ ጊዜ ወደ እግዚአብሔር ጮኹ፣ በመከራቸው አዳናቸው። ከጨለማ ከሞት ጥላ አወጣቸው፣ እርሳቸውንም ሰበረ። ለሰው ልጆችን ስላደረገው ተአምራትን ስለ ምሕረቱ እግዚአብሔር ያመሰግኑ። የናሱን ደጁን ሰብሮአልና የብረቱን መወርወሪያ ቀጥቅጠዋልና። ስለ ዓመፀኞቹም ሰነፍ ስለ ኃጢአታቸውንም ተቸገሩ። ሰውነታቸውንም መብል ሁሉ ተጸየፈች። ወደ ሞትን ደጆችን ቀረቡ። በተጨነቁ ጊዜ ወደ እግዚአብሔር ጮኹ፣ ከመከራቸው አዳናቸው። ቃሉ ላከ ፈወሳቸው፣ ጥፋታቸውንም አዳናቸው። ለሰው ልጅን ስላደረገው ተአምራትን ስለ ምሕረቱ እግዚአብሔር ያመሰግኑ። የምስጋና መስዋዕትን ሰውለት፣ በእልልታ ስራም ይናገሩ። መብረቆችንም ወደ ባህር የሚወርዱ በታላቅ ውሃ ስራቸውንም የሚሰሩ እነርሱ የእግዚአብሔር ስራ በጥልቅም ያያቸው ድንቁን እዩ። ተናገሩ። አውሎ ንፋስም ተነሳ፣ ሞገድን ከፍ ከፍ አለ። ወደ ሰማይ ይወጡ ወደ ጥልቅን ይወርዳሉ። ነፍሳቸው በመከራ ቀለጠች፣ ደነገጡ፣ እንደ ስካር ተንገዳገዱ። ጥበባቸውንም ሁሉ ተናወጠች። በተጨነቁ ጊዜ ወደ እግዚአብሔር ጮኹ፣ ከመከራቸው አዳናቸው። በአውሎ ጸጥ አደረገ፣ ሞገድም ዝም አለ። ዝም ብለዋልና ደስ አላቸው፣ ወደ ፈለጉት ወደብን መራቸው። ለሰው ልጆችን ስላደረገው ተአምራትን ስለ ምሕረቱ እግዚአብሔር አመሰገኑ። በአሕዛብ ጉባኤ ከፍ ከፍ አደረጉት፣ በሽማግሌዎችን ሸንጎ ያመሰግኑት። ወንዞችንም በምድር ዳር የውሃዎችን ምንጮችን ደረቅን ያደረጋቸው። ከተቀመጡት ከፍታ የተነሳ ፍሬዋንም ምድር ጨው ያደርጋትን ምድር ባዳን ለውሃ የሚቆመው ደረቁን ምድር የውሃ ጩኸትን አደረገ። በዚያን ራብተኞችንም አስቀመጠ። የምትኖርባትን ከተማ ስሩ፣ እርሻዎቻቸውንም ዝሩ፣ ወይናቸውንም ተከሉ፣ የእህል ሰብል አድርጉ። ባረካቸውንም እጅግም በዙ። እንስሶቻቸውንም አላሳነሰባቸውንም። እነርሱ በችግር በክፋትም በጭንቀትም ተዋረዱ፣ አያንሱም ሄዱ። በዓላታቸው ላይ ሐሰር አፈሰሰ። መንገዱ በሌለበትን በምድረ ባዳ እሳታቸው ችግራቸው ከችግሩ ረዳው። እንደ በጎችን መንጋ ወገን ያደረገው ቅኔ ያያ ደስ ይላቸዋል። ኃጢአታቸው ሁሉ
አልፎ ትዘጋለች። ጥበበኛ የሆነ ይህንን የሚጠብቅ ማን ነው? ነው። የእግዚአብሔር ምሕረቱ ያስተውላል። ምዕራፍ 107 ልበ ጽኑ አቤቱ ልቤ ጽኑ ነው፣ እቀኛለሁ፣ በክብሬ እዘምራለሁ። በገና ሆይ ተነስ፣ መሰንቆ እኔንም ማልጄ አነሳለሁ። አቤቱ በአሕዛብን መካከል አመሰግንሃለሁ፣ በወገኖችን መካከል ዘምርልሃለሁ። ምሕረትን በሰማይ ላይ ታላቅ ናትና እውነትንም እስከ ደመና ድረስን ነውና። አቤቱ በሰማይ ላይ ከፍ ከፍ ብሎ ክብርንም በምድር ላይ ሁሉ ትሁን። ወዳጆችን ይዳኑ ዘንድን በቀኝ አድምጦኝም። እግዚአብሔር በቅድስናው ተናገረ፣ ደስ ይለኛል። ስኬምም አከፍላለሁ፣ የሱካታንም ሸለቆ አሰፍራለሁ። የገልአድ የኔ ነው፣ ምናሴም የኔ ነው። ኤፍሬም የራሴ መጠጊያ ነው፣ ይሁዳ ንጉሴ ነው። ሞዓብ መጠጊያዬ ነው፣ በኤዶማንስ ላይንም ጫማዬን ዘረጋለሁ። ፍልስጤም ይገዙልኛል። ወደ ጽኑ ከተማ ማን ይወስደኛል? ማንስ እስከ ኤዶምያስ ይመራኛል? አቤቱ የጠላኸው አንተ አይደለህምን? አምላኬ ሆይ ከሰራዊታችን ጋር አትዋጠንም። በመከራችን ረድኤትንም ስጠን። የሰውንም ማዳን ከንቱ ነው፣ በእግዚአብሔር ርኅራኄ እናደርጋለን። እርሱንም የሚያስጨንቅን ያዋርዳቸዋል። ምዕራፍ 108 አምላኬ ሆይ ምስጋናዬ ዝም አትበል። የኃጢአተኛ አፍን የተንኮለኛ አፍ በላዬ ተለቆብኛልና። በሸንገላ አንደበት ልቦናዬ ተናገረ። በጥልቅ ቃል ከበቡኝ፣ በከንቱ ተሳለፉብኝ። ወደ ኋላቸው ፋንታ አጣሉኝ። እኔ ግን ጸልያለሁ፣ በመልካም ፋንታ ክፉን ወደድሁላቸው። ፋንታ ጠላትነትን መለሱልኝ፣ በላይ ኃጢአተኞችን ሾሙ። ሰይጣን በቀኙ ይቆማል፣ በተሟገተም ጊዜ ተረትቶ ይወጣል። ጸሎቱንም ኃጢአት ትሆንበት፣ ዘመናቸው ጥቂት ይሁን፣ ሹመቱንም ሌላ ይውሰድ። ልጆቹ ድሀ አደግ ይሁኑ፣ ሚስቱንም መበለትን ትሁን። እጅህንም ተናወጥ፣ ይቀዘበዛል፣ ይለምኑማል፣ ከስፍራቸው ይባረሩ። በአድንም ያለው ሁሉ ይበርበር፣ እንግዶችንም ደግሞ ሁሉ ይቤዡአትን፣ የሚያዘገየውንም ያገኛሉ። ለድሀ አደጉ ልጆችንም የሚራራ አይኖር። ልጆቹ ይጠፉ፣ በአንድ ትውልድ ስሙን ይደምሰስ። የአባቶቻችን ኃጢአትን በእግዚአብሔር ፊትን ትታሰብ። የአባቶቹ ኃጢአት በእግዚአብሔር ፊትን ትታሰብ፣ የእናቱም ኃጢአት አትደምሰስ። በእግዚአብሔር ፊትን ሁል ጊዜ ይኖሩ፣ መታሰቢያቸው ከምድር ይጥፋ። ምሕረትን ያድርግ ዘንድን አልበሰለምና። ችግረኛውና ምስኪኑ ልቡን የተሰበረው ሰው ይሰግዱ ዘንድን አሳደደ። መርገምና ወደዋል፣ ወደ እርሱ መጣች፣ በረከትን አልመረጠም፣ ከእርሱም ራቀች። መርገምን እንደ ልብስን ለበሳት፣ እንደ ውሃ ወደ አንጀቱ፣ እንደ ቅቤ ወደ አጥንቱ ገባች። እንደሚለብሰው ልብስን ሁል ጊዜ እንደሚታጠቀው ጥልቅ ይሆናል። ይህ ስራ ከእግዚአብሔር ዘንድን የሚጣሉኝ በነፍሴንም ላይ
ክፉንም በሚናገሩ ነው። አንተ ግን አቤቱ ጌታዬ ስለ ስምህንም ምሕረትንም በእኔ ላይ አድርግ። ምሕረትንም መልካም ናትና አድነኝ። እኔ ችግረኛና ምስኪን ነኝና ልቤንም በውስጤ ደነገጠችብኝ። እንዳለፈ ጥላ አለቅኩኝ፣ እንዳንበጣም ረገፉኝ። ጉልበቶቼ በጾም ደከሙ፣ ሥጋዬ ቅቤ በማጣትን ከሳ። እኔ በእነርሱ ዘንድን ለነውር ሆንሁኝ፣ ባዩኝ ጊዜ ራሳቸው ነቀነቁ። አቤቱ አምላኬ እርዳኝ፣ እንደ ምሕረትንም አድነኝ። አቤቱ እጅህ ይህች ምንድ ትሆናለች? አንተንም ይህች እንዲህ ይውቀስህ። ነፍሴ እርሱንም ይገረማሉ። አንተ ግን ባረክ፣ በእኔ ላይንም የሚነሱ ይፈሩ። ባሪያህን ግን ደስ ይበለው። የሚያጣሉኝ እረፍትን ይልበሱ፣ እረፍታቸው እንደ መጎናጸፊያ ያጎናጽፉ። እግዚአብሔር በአፌ እጅግም አመሰግነዋለሁ፣ በብዙም መካከል አከብርሃለሁ። ነፍሴን በስላሴ ስም ነፍሴን የሚያሳድዷትን ይዳን ዘንድን በውሃ ቀኝ ቆመዋልና። ምዕራፍ 109 እግዚአብሔር ጌታዬ ጠላቶቼ ለእግርህን መቀመጫ እስካደርግ ድረስን በቀኜ ተቀመጠ አለው። እግዚአብሔር የኃይሉ በትር ከጽዮን ይልካልና በጠላቶቼ መካከል ጊዜ ከዚያን ጋራ ቀድሞ በኃይል ቀን በቅዱሳን ብርሃን ከአጥቢያ ኮከብ አስቀድሞ ከሆድ ወዶህን እንደ መልከ ጽድቅ ሥርዓትንም አንተ ለዘላለም ካህን ብሎ እግዚአብሔር ማለ፣ አይጸጸትም። እግዚአብሔር በቀኝህን ንግስነትን በቁጣውንም ቀን ይቀጥማቸዋል። በአሕዛብን መካከል ይፈርዳል፣ ፈሪሳዎችንም ያበዛ፣ በሰፊው ምድር ላይንም ራሳቸውንም ይቀጠቅጣል። በመንገድ ከፈሳሽ ውሃ ይጠጣል ሕዝቡንም። ስለዚህንም ራስን ከፍ ከፍ ይላል። መዝሙር ምዕራፍ 110 ሃሌሉያ። አቤቱ ቀኖችን ሸንጎ በጉባኤ በፍጹም ልቤ አመሰግንሃለሁ። የእግዚአብሔር ሥራ ትልቅ ናትና የሚሰሩብኝ ሁሉ ዘንድን የተፈለገች ናት። ስራዋንም ምስጋና ግርማ ነው፣ ጽድቁንም ለዘላለም ይኖራል። ለተአምራቱ መታሰቢያ አደረገ። እግዚአብሔር መሐሪ ይቅር ባይ ነውና ለሚፈሩትን ምግብን ይሰጧቸው ዘንድን ለሕዝቡንም የሥራውንም ብርታትን አሳየ። የእጆቹ ሥራ እውነትና ፍርድ ትእዛዙንም ሁሉ የታመነ ነው፣ ለዘላለም የጸና ነው። በእውነት በቅንም የተሰራ ነው። መድኃኒትን ለሕዝቡ ሰደደ፣ ኪዳኑም ለዘላለም አዘዘ። ስሙ የተቀደሰና የተፈራ ነው። የጥበብ መጀመሪያ እግዚአብሔር መፍራት ነው። ለሚያደርጓትን ሁሉ ደህና ማስተዋልን አላቸው። ምስጋና ለዘላለም ይኖራል። ሃሌሉያ አሜን። የቅዱስ ዳዊት በረከት ረድኤቱ ከሁላችን ጋር ይሁን። አሜን።